ሰላም ሰላም ፍሬ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የማሳያችሁ የቸኮሌት ሲረፕ አሰራር ነው። ለተለያዩ ነገሮች የምንጠቀምበት ነው። ለክሮሰንት፣ ለፓንኬክ፣ ክሬፕስ፣ በዳቦን ቀብቶ ለመብላት የምንጠቀምበት ሲራፕ ነው ማሳያችሁ። ለኬክም መሆን ይችላል። ቀጥታ ወደ አሰራሩ እንገባለን። የሚያስፈልጉን ግብአቶች 2 ኩባያ ወተት፣ ግማሽ ኩባያ ካካዋ ፓውደር፣ ግማሽ ኩባያ ስኳር፣ 2 የሻይ ማንኪያ ኮርን ስታርች ወይም የብሎ ዱቄት፣ ካልሆነም ደግሞ ዱቄትን መጠቀም ትችላላችሁ። 1 ማንኪያ የገበታ ቅቤ፣ ግማሽ የሻይ ማንኪያ ቫኒላ ነው የሚያስፈልገን። አሁን ወደ አሰራራችን እንገባለን። ድስታችን ላይ ካካዋ፣ ስኳር፣ ወተትና ኮርን ስታርች እንጨምራለን። በደንብ አድርገን ስኳሩ እስኪሟሟ ድረስ እናማስላለን። በደንብ መሟሟት አለበት። ስኳሩ በደንብ ከሟሟ በኋላ ምድጃችንን በዝቅተኛ ሙቀት ላይ አድርገን እንጥደዋለን። እያማሰልን አንተክተክ ነው። በመሃል ላይ ማማሰል መርሳት የለብንም። ማማሰላችንን የምናቆም ከሆነ ምን ይሆናል? ሊያርብን ይችላል። ቸኮሌታችን ይበላሻል፣ ድስቱ ሊይዝብን ይችላል። አሁን ተንተክትኳል። ጥሩ ሁኔታ ላይ የሆነ ስለሆነ ቫኒላ እጨምራለሁ። የገበታ ቅቤ አደርጋለሁኝ። አሁን ትንሽ አበስለዋለሁ። አሁን እንግዲህ ቸኮሌቴ ቆንጆ ሆኖልኛል። በጣም ፈልገውን ውፍረት ነው የያዘው። እናንተ ከወፈረባችሁ ትንሽ ወተት መጨመር ነው። ከቀጠነ ደግሞ ወፈር እስከሚል ድረስ ማንተክተክ ነው የሚያስፈልገው። ምድጃዬን አጠፋና ትንሽ እንዲቀዘቅዝ አድርገዋለሁ። መቀዝቀዝ አለበት።
ቸኮሌቴ እንግዲህ እንደዚህ ምርጥ ቸኮሌት ሆኖልኛል። እናንተም ስሩ፣ ሞክሩት። ለተለያዩ ነገሮች ትጠቀሙበታላችሁ። ፓንኬክ ላይ፣ ክሬፕስ ላይ፣ ለኬክ፣ ለክሮሰንት ይህን ማድረግ ይቻላል። በዳቦም ቀብቶ ለመብላት ይቻላል። ስለተከታተላችሁኝ አመሰግናለሁ። ሌላ እንሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። ቻው ቻው።